ሰም ኦፍ ኢቭን ኤንድ ኦድ ኢንቲጀርስ ኢቭን እና ኦድ ኢንቲጀሮችን መደመር የሚለውን እናያለን። እንግዲህ ይቀጥላል። ከባለፈው የቀጠለ ነው። ኢቭን እና ኦድ ሲደመሩ ኢቭን ሲደመር ኢቭን ምን ይሰጣል? ኢቭን ሲደመር ኦድ ምን ይሰጣል? ኦድ ሲደመር ኦድ ምን ይሰጣል? እያንዳንዳቸው ሲደመሩ ሪዛልታቸው ምን ይሆናል የሚለውን እናያለን። በኤግዛምፕል እናያለን። ኤግዛምፕል 1 አድ ዘ ፎሎዊንግ ኢንቲጀርስ ቀጥሎ ያሉትን ኢንቲጀሮች ደምሩ ነው የሚል ኔጌቲቭ 40 ፕላስ 36 ይህ ማለት ኔጌቲቭ 4 ነው። ቢ 24 ፕላስ ኔጌቲቭ 18 6 ይሰጠናል። ሲ ኔጌቲቭ 4 ፕላስ 4 0 ዲ 246 ፕላስ 344 is equals to 0 1 9 5 590 ሶሉሽን እዚህ ጋር ሶሉሽን ስናይ ኔጌቲቭ 40 ሲደመር 36 ኔጌቲቭ 40 ትልቅ ሳይን ትልቅ ማግኒቱድ የያዘውን ሳይን እናወጣለን። ኔጌቲቭ ኢንቱ 40 ስለሆነ ከ36 የሚበልጥ ከዛ ሁለቱን ዲፈረንስ መስራት 40 ሲቀንስ 36 4 ከዛ ኔጌቲቭ ያለች ኔጌቲቭ ሳይን ኔጌቲቭ 4 ይመጣል። ቢ 24 ሲቀንስ 18 ትልቁ 24 ነው። የ24 ሳይን እናወጣለን ፖዚቲቭ ኢንቱ 24 ሲቀንስ 18 it gives positive 6 ሲ ኔጌቲቭ 4 ፕላስ 4 is equal to 0 ዲ 246 ሲደመር 344 590 አሁን እዚህ ጋር እያንዳንዳቸው የሚደመሩ ቁጥሮች 40 ምንድነው ኢቭን ነው። 30ም ኢቭን ነው። ቢ ላይም ስንሄድ 24 ኢቭን 8ም ኢቭን 18ም ኢቭን ሙሉ የሚደመሩ ቁጥሮች ኢቭን ሲደመር ኢቭን ማለት ነው። ኢቭን ፕላስ ኢቭን እያንዳንዱ የደመርናቸው ሁለቱም ተደማሪዎች ምንድን ናቸው? ኢቭን ናቸው። ኢቭን ሲደመር ኢቭን የሚሰጠናል ማለት ነው። ሪዛልቱ ስንል ደግሞ 4 6 0 5 9 ሁሉም ኢቭን ነው። ስለዚህ ኢቭን ሲደመር ኢቭን it gives even always እዚህ ጋር ፍሮም አባብ ኤግዛምፕል the sum of two even integer is always ኢቭን ነው ማለት ነው። always ኢቭን ነው የሚሰጠን። ሁለት ኢቭን ነምበሮች ሲደመሩ ሁሉ ጊዜ የምናገኘው ቫልዩ ኢቭን ነምበር ነው። እዚህ ጋር እንዳየነው በሙሉ ሁለቱም ኢቭን ናቸው ተደማሪዎች፣ እዚህ ጋር ኢቭን ናቸው ተደማሪዎች፣ እዚህ ጋር እንደዛው፣ እዚህ ጋር እንደዛው። ከዛ ሪዛልቱ ምንድነው የመጣው ሙሉ ኢቭን ነምበር ነው። ስለዚህ ምን ኮንክሉድ ማድረግ እንችላለን? the sum of two even integer is always even። ኤግዛምፕል 2 add the following integer ድጋሚ አሁንም ቀጥሎ ያሉትን ኢንቲጀሮች ደምሩ ነው የሚለን 31 ፕላስ 25 56 ይሆናል። ቢ ኔጌቲቭ 45 ፕላስ 23 22 ኔጌቲቭ 22 11 ሲቀነስ 33 21 22 ያ 22 ኔጌቲቭ 22 ኔጌቲቭ 21 ሲደመር ኔጌቲቭ 15 ኔጌቲቭ 36 እዚህ ጋር አሁን ለምሳሌ የሚደመሩትን እናያቸው። 31 ምን ነው ኦድ 25 ኦድ ኔጌቲቭ 45 ኦድ ኔጌቲቭ 23 ኦድ ፖዚቲቭ 23 ኦድ 11 ኦድ ኔጌቲቭ 33 ኦድ ሙሉ እዚህ ጋር ደግሞ ኦድ ሲደመር ኦድ ማለት ነው። ኦድ ሲደመር ኦድ ምንድን ሰጠን? ሪዛልት በሙሉ 56 አለ 22 አለ እዚህ ጋር 36 አለ ኢቭን። እዚህ ጋር ሶሉሽኑን ማየት እንችላለን። ሶሉሽን እዚህ ጋር አለ 31 ሲደመር 25 it gives 56 ኔጌቲቭ 45 ሲደመር 23 ኔጌቲቭ 22 ሰጥቶናል። 11 ሲደመር ኔጌቲቭ 33 ኔጌቲቭ 22 ኔጌቲቭ 21 ሲደመር ኔጌቲቭ 15 ኔጌቲቭ 36 ሙሉ ሪዛልታቸው ምንድን ነው የሆነ ኢቭን ነምበር ነው የሆነ። ግን የተደመሩት ቁጥሮች በሙሉ ሁለቱም የሚደመሩ ቁጥሮች ምንድን ናቸው? ኦድ ናቸው። ስለዚህ ኦድ ሲደመር ኦድ ምን ይሰጠናል? ኢቭን ይሰጠናል ማለት ነው። ፍሮም አባብ ኤግዛምፕል the sum of two odd integer is always ምንድን ነው የሰጠን? ኢቭን። ለምን ኦድ ናቸው? ሁለቱም ተደማሪዎች ኦድ ናቸው። እንደምናያቸው እዚህ ጋር በሙሉ ኦድ ነበሩ ሁሉም። ግን የሰጠን ሪዛልት ምንድን ነው? ኢቭን ነው። ኔጌቲቭ 22 ኢቭን ነው። ኔጌቲቭ 36 ኢቭን ነው። 56 ኢቭን ነው ሙሉ። ስለዚህ የሁለት ኦድ ነምበሮች ድምር ኦልዌይስ ምንድን ነው? ኢቭን ይሰጠናል። ኤግዛምፕል 3 add the following integers ደምሩ ነው የሚለን። ቢ 8 + 19 ስንት ይሆናል? 27
ኔጌቲቭ 4 ሲደመር ኔጌቲቭ 23 ኔጌቲቭ 27 17 ሲቀነስ 32 ኔጌቲቭ 15 ኔጌቲቭ 21 ሲደመር 30 9። እዚህ ጋር ደግሞ እንመልከት 8 ምንድን ነው ኢቭን 19 ኦድ ኔጌቲቭ 4 ኢቭን ኔጌቲቭ 23 ኦድ 17 ኦድ ኔጌቲቭ 32 ኢቭን 21 ኦድ 30 ኢቭን። እዚህኛው ደግሞ የሰጠን ኦድ ፕላስ ኢቭን ወይም ኢቭን ፕላስ ኦድ ነው። የተለያየ ቁጥር ማለት አንደኛው ኢቭን አንደኛው ኦድ ተደማሪዎች ሁለቱ አንደኛው ኢቭን አንደኛው ኦድ ወይም ደግሞ አንደኛው ኦድ አንደኛው ኢቭን። ግን የመጣው ቫልዩ ምንድን ነው? ሙሉ ያገኘነው ቫልዩ ኦድ ነው። ሁሉም ኦድ ነው። ሪዛልቱ ኦድ ነው። ስለዚህ ኦድ ፕላስ ኢቭን ወይም ኢቭን ፕላስ ኦድ የሚሰጠን ምንድን ነው? ሁለቱም ኦድ ነው። ሪዛልቱ ኦድ ነው። አንደኛው ኦድ ሲደመር አንደኛው ኢቭን ወይም አንደኛው ኢቭን ሲደመር አንደኛው ኦድ ሪዛልቱ ኦድ ነው የሚሰጠን። ሶሉሽን ጋር ማየት እንችላለን። 8 ሲደመር 19 27 እሺ ኔጌቲቭ 4 ሲደመር ኔጌቲቭ 23 ኔጌቲቭ 27 17 ሲደመር ኔጌቲቭ 32 ኔጌቲቭ 15 ኔጌቲቭ 21 ሲደመር 30 9 ሙሉ። ስለዚህ ምን ማለት እንችላለን? ሙሉ ተደማሪዎቹ የመጡት ሪዛልታቸው ኦድ ናቸው። የሚደመሩት ግን አንደኛው ኢቭን አንደኛው ኦድ አንደኛው ኦድ አንደኛው ኢቭን አንደኛው ኢቭን አንደኛው ኦድ ነበረ። ስለዚህ ኦድ ፕላስ ኢቭን ወይም ኢቭን ፕላስ ኦድ የሚሰጥ ምንድነው? ኦድ ናምበር ነው ማለት ነው። ከዚህ ምን ኮንክሉድ ማድረግ እንችላለን? ፍሮም አባብ ኤግዛምፕል ከላይ ባየነው ምሳሌ መሰረት the sum of odd and even integer is always it gives odd ናምበር ነው የሚሰጠን ኦድ። ዲፈረንስ ኦፍ ኢቭን ኤንድ ኦድ ኢንቲጀርስ አሁን ደግሞ ኢቭን እና ኦድ ኢንቲጀሮችን መቀነስ። ኤግዛምፕል 4 ሰብስትራክት the following integers a 8 minus 6 2 ነው አይደል? 12 ሲቀነስ 20 ኔጌቲቭ 8 ኔጌቲቭ 10 ሲቀነስ ኔጌቲቭ 10 ኔጌቲቭ 20 ኔጌቲቭ 6 ሲቀነስ 30 ፖዚቲቭ 24። አሁን ሁለቱም ኢቭን ናቸው። ኢቭን ማይነስ ኢቭን ኢት ጊቭስ ኢቭን አይደለ? ይሄም ኢቭን ነው፣ ይሄም ኢቭን ነው። የመጣው ምንድነው? ኢቭን ነው። ይሄም ኢቭን ነው፣ ይሄም ኢቭን ነው። የሚመጣው ቫልዩ ኢቭን ነው። ኔጌቲቭ 10 ኔጌቲቭ 10 ኢቭን ናቸው። ኔጌቲቭ 20 ኢቭን ነው። ስለዚህ ኢቭን ሲቀነስ ኢቭን የሚሰጠን ምንድነው? ኢቭን ነው ኦልዌይስ። የሁለት ኢቭን ነምበሮች ሰብስትራክሽን ምንድን ይሰጠናል? ኢቭን ይሰጠናል ሪዛልቱ። ሶሉሽን ጋር ማየት እንችላለን። 8 ሲቀነስ 6 2 12 ሲቀነስ 20 ኔጌቲቭ 8 ኔጌቲቭ 10 ሲቀነስ ኔጌቲቭ 10 ኔጌቲቭ 20 ኔጌቲቭ 6 ሲቀነስ ኔጌቲቭ 30 24። ስለዚህ ከላይ ባየነው ኤግዛምፕል መሰረት ምን ኮንክሉድ ማድረግ እንችላለን? ኢቭን ሲቀነስ ኢቭን ኢት ጊቭስ ኢቭን ናምበር ይሰጠናል። እንደዚህ ኮንክሉድ ማድረግ እንችላለን። አምስተኛ ኤግዛምፕል ሰብትራክት the following integers ቀንሱ ነው የሚለን 11 ሲቀነስ 23 ኔጌቲቭ 12 ኔጌቲቭ 15 ሲቀነስ ኔጌቲቭ 13 ኔጌቲቭ 28 ኔጌቲቭ 9 ፕላስ ኔጌቲቭ 11 እዚህ ጋር 2 ነው የሚሆን። እዚህ ጋር ስንት ነው? 7 ሲቀነስ 5 2 ነው። 3 ሳይሆን 2 ነው። እዚህ ጋር ምንድነው? ይሄ ኦድ ነው፣ ይሄም ኦድ ነው። ኦድ ነው ኦድ ነው ኦድ ነው ኦድ ነው ኦድ ነው ኦድ ነው። የመጣው ቫልዩስ ኢቭን 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 ሙሉ ኢቭን። ስለዚህ እዚህኛው ኦድ ሲቀነስ ኦድ ሲቀነስ ኦድ ኢት ጊቭስ ኢቭን እንደሆነ ኮንክሉድ ማድረግ እንችላለን። ሶሉሽን ጋይተን መወሰን እንችላለን። 7 ሲቀነስ 5 2 7 እና 5 ምንድናቸው? ኦድ ናቸው። ሁለት ግን የመጣው ቫልዩ ኢቭን ነው። 11 ሲቀነስ 23 ኔጌቲቭ 12 11 እና 23 ኦድ ናቸው። ሪዛልቱ ግን ኢቭን ነው። ኔጌቲቭ 15 ሲቀነስ ኔጌቲቭ 13 ኔጌቲቭ 28 ሁለቱም ምንድን ነበሩ? ኦድ ነበሩ። ሪዛልቱ ግን ኢቭን። ኔጌቲቭ 9 ማይነስ 11 ስንት መጣ? 2 ኔጌቲቭ 9 እና ኔጌቲቭ 11 ኦድ ነበሩ። ሪዛልቱ ግን ኢቭን ነው። ስለዚህ ፍሮም ዘ አባብ ኤግዛምፕል ከላይ ባየነው ኤግዛምፕል መሰረት ወይም በምሳሌው መሰረት we can conclude that odd minus odd it gives even ናምበር እንደሚሰጥ ኮንክሉድ ማድረግ እንችላለን። ኦድ ሲቀነስ ኦድ ኢቭን ናምበሮችን ይሰጠናል፣ ኢቭን ኢንቲጀር ይሰጠናል። ኤግዛምፕል 6 ሰብስትራክት the following integers a 12 ሲቀነስ 5 7
31 ሲቀንስ 50 9 19 ነው። 19 ኔጌቲቭ 19 ኔጌቲቭ 18 ሲቀንስ ኔጌቲቭ 15 3 1 33 ኔጌቲቭ 33 ኔጌቲቭ 22 ኔጌቲቭ 13 ይመጣል። ስለዚህ ከሶሉሽኑ ስናይ 12 ሲቀነስ 5 7 31 ሲቀነስ 50 ኔጌቲቭ 19 ኔጌቲቭ 18 ሲቀነስ ኔጌቲቭ 15 ኔጌቲቭ 33 ኔጌቲቭ 22 ሲቀነስ ኔጌቲቭ 9 ኔጌቲቭ 13 ይሄ ኢቭን ነው። ይሄ ኦድ ነው። የመጣው ደግሞ ምንድነው? ኦድ። ይሄ ኦድ ነው። ይሄ ኢቭን ነው። የመጣው ምንድነው? ኦድ። ይሄ ኢቭን ነው። ይሄ ኦድ ነው። የመጣው ምንድነው? ኦድ። ይሄ ኢቭን ነው። ይሄ ኦድ ነው። የመጣው ምንድነው? ኦድ። ስለዚህ ፍሮም ዘ አባቭ ኤግዛምፕል ምን ማድረግ እንችላለን? ኦድ ማይነስ ኢቭን ኢት ጊቭስ ኦድ። ኢቭን ማይነስ ኦድ ምን ይሰጠናል? ኦድ ይሰጠናል። ተመሳሳይ ነው። ኦድ ሲቀነስ ኢቭን ኢት ጊቭስ ኦድ ነው። ኢቭን ሲቀነስ ኦድም ኦድ ነው የሚሰጠን። ፕሮዳክት ኦፍ ኢቭን ኤንድ ኦድ ኢንቲጀር፣ ኢቭን እና ኦድ ኢንቲጀሮችን ማባዛት። ኤግዛምፕል 1 መልቲፕላይ ዘ ፎሎዊንግ ኢንቲጀርስ ኤ 12 ታይምስ 4 48 ቢ 0 ታይምስ ኔጌቲቭ 6 0 minus 6 times 4 minus 24 negative 2 times 10 negative 20 negative 8 times negative 4 30 positive 32 ስለዚህ አሁን ይሄም ኢቭን ነው። ይሄም ኢቭን ነው። ኢቭን 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 ሁሉም ኢቭን ነው። የመጣው ቫልዩ ሪዛልቱም ኢቭን ነው ሙሉ። ስለዚህ ኢቭን ታይምስ ኢቭን ምን ይሰጠናል? እዚህ ጋር ሪዛልቱ ስናየው እንዳለ ኢቭን ኢቭን ናቸው። የሚሰጠን ቫልዩም ኢቭን ነው። ኢቭን ታይምስ ኢቭን ኢቭን ይሰጠናል። ስለዚህ የሁለት ፕሮዳክቶች የሁለት ኢቭን ናምበር ፕሮዳክቶች ሪዛልቱ ምንድነው? ኢቭን ነው። ኤግዛምፕል 2 መልቲፕላይ ዘ ፎሎዊንግ ኢንቲጀርስ፣ ቀጥሎ ያሉትን ኢንቲጀሮች አባዙ ነው የሚለን። ኤግዛምፕል 2 ኤ 2 ታይምስ 3 6 ቢ 0 ታይምስ 5 0 ሲ ኔጌቲቭ 7 ታይምስ 4 ኔጌቲቭ 28 ዲ ኔጌቲቭ 3 ታይምስ 8 ኔጌቲቭ 24 ኢ ኔጌቲቭ 9 ታይምስ ኔጌቲቭ 4 ፖዚቲቭ 36። ከዚህ ጋር የምናያለን እያንዳንዱ የሚባዙት ፋክተሮቹ 2 3 አንደኛው ኢቭን አንደኛው ኦድ ነው። 0 ኢቭን ነው። ኔጌቲቭ 5 ኦድ ነው። ኔጌቲቭ 7 ኦድ ነው። 4 ኢቭን ነው። ኔጌቲቭ 3 ኦድ ነው። 8 ኢቭን ነው። ኔጌቲቭ 9 ኦድ ነው። ኔጌቲቭ 4 ኢቭን ነው። ግን ፕሮዳክቱን ግን እያንዳንዱ 2 ሲባዛ በ3 የሚሰጠን 6 6 ምንድነው? ኢቭን። 0 ሲባዛ በኔጌቲቭ 5 የሚሰጠን ሌላው 0 0 ምንድነው? ኢቭን። ኔጌቲቭ 7 ሲባዛ በ4 ሪዛልቱ ኔጌቲቭ 28 ኔጌቲቭ 28 ኢቭን ነው። ኔጌቲቭ 3 ሲባዛ በ8 ኔጌቲቭ 24 ኔጌቲቭ 24 ምንድነው? ኢቭን ነው። ኔጌቲቭ 9 ታይምስ ኔጌቲቭ 4 የሚሰጠን 36 36 ደግሞ ምንድነው? ኢቭን ነው። ስለዚህ አንደኛው ኢቭን አንደኛው ኦድ፣ የአንድ ኢቭን እና የአንድ ኢቭን እና የአንድ ኦድ ፕሮዳክታቸው የሚሰጠን ምንድነው? ኢቭን ነው። ኦድ ታይምስ ኢቭን ኦድ ታይምስ ኢቭን የሚሰጠን ምንድነው? ኢቭን። እዚህ ኤግዛምፕል እንዳየ ነው ማለት ነው። ሶሉሽን ብሎ አስቀምጦልናል። 2 ታይምስ 3 is 6 0 ታይምስ ኔጌቲቭ 5 is 0 ኔጌቲቭ 7 ታይምስ 4 is ኔጌቲቭ 28 ኔጌቲቭ 3 ታይምስ 8 is ኔጌቲቭ 24 ኔጌቲቭ 9 ታይምስ ኔጌቲቭ 4 is 36። እያንዳንዱ አንደኛው ኦድ አንደኛው ኢቭን አንደኛው ኦድ አንደኛው ኢቭን ነው ፋክተሮቹ። ግን ሪዛልቱ ግን ምንድነው? እያንዳንዱም የመጣው ሪዛልት ኢቭን ናቸው፣ ሙሉ ኢቭኖች ናቸው። ስለዚህ ኦድ ታይምስ ኢቭን ኢቭን ታይምስ ኦድ ኢት ጊቭስ ኢቭን፣ ወይም ኦድ ታይምስ ኢቭን ቢቀየር ችግር የለውም ኢት ጊቭስ ኢቭን እንደሆነ ኮንክሉድ ማድረግ እንችላለን። ፍሮም ዘ አባብ ኤግዛምፕል ዊ ካን ኮንክሉድ ዛት ኦድ ታይምስ ኢቭን ምን ሰጠን? ኢቭን። ወይም ቢቀየሩም ኮሚቴቲቭ ስለሆነ ፕሮዳክት መልቲፕሊኬሽን ኮሚቴቲቭ ባህሪ ስለሚያሟላ ወይም የተቀያየርነት ባህሪ ስለሚያሟላ ኢቭን ታይምስ ኦድ ምን ይሰጠናል? ኢቭን ይሰጠናል። ስለዚህ የኦድ ታይምስ ኢቭን ኢት ጊቭስ ኢቭን ወይም ኢቭን ታይምስ ኦድ ኢት ጊቭስ ኢቭን ነው። ከላይ ያሉትን ኤግዛምፕሎች በማየት
እንደዚህ ኮንክሉድ ማድረግ እንችላለን። ኤግዛምፕል 3 መልቲፕላይ ዘ ፎሎዊንግ ኢንቲጀርስ። አሁን በድጋሚ ቀጥሎ ያሉ ኢንቲጀሮችን አባዙ ነው የሚለን። ይህን ኤ ለማለት ነው። በኤ እናስተካክለው። 5 ሲባዛ በ3 15። 1 ታይምስ ኔጌቲቭ 5 ኔጌቲቭ 5። ሲ ኔጌቲቭ 7 ታይምስ 11 ኔጌቲቭ 77። ዲ ኔጌቲቭ 13 ታይምስ 3 ኔጌቲቭ 39። ኢ ኔጌቲቭ 9 ታይምስ ኔጌቲቭ 5 45 ፖዚቲቭ። እዚህ ጋር እንደምናየው 5 3 ሁሉም ፋክተሮቹ ኦድ ናምበር ናቸው። እንደምናያቸው እዚህ ጋር ኦድ ናቸው እንዳለ። ስለዚህ ኦድ ታይምስ ኦድ የሰጠን ምንድን ነው? ኦድ ነው። ለምን 15 ኦድ ነው፣ ኔጌቲቭ 5 ኦድ ነው፣ ኔጌቲቭ 77 ኦድ ነው፣ ኔጌቲቭ 39 ኦድ ነው፣ ኔጌቲቭ ፖዚቲቭ 45 ኦድ ነው እንዳለ። ስለዚህ ኦድ ሲባዛ በኦድ ምን ይሰጠናል? ኦድ። ሶሉሽን ላይ ማየት እንችላለን። ሶሉሽን ተቀምጧል። 5 ሲባዛ በ3 15። እሺ ቢ 1 ሲባዛ በኔጌቲቭ 5 ኔጌቲቭ 5። ሲ ኔጌቲቭ 7 ሲባዛ በ11 ኔጌቲቭ 77። ዲ ኔጌቲቭ 13 ሲባዛ በ3 ኔጌቲቭ 39። ኔጌቲቭ 9 ታይምስ ኔጌቲቭ 5 ኢት ጊቭስ 45። ስለዚህ እያንዳንዱ ፋክተሮች እንደምናቸው 5 እና 3 ኦድ ናቸው። 1 እና 5 ኔጌቲቭ 5 ኦድ ናቸው። ኔጌቲቭ 7 እና 11 ኦድ ናቸው። ኔጌቲቭ 13ም 3ም ኦድ ናቸው። ኔጌቲቭ 9ም ኔጌቲቭ 5ም ኦድ ናቸው። ግን የሰጠን ሪዛልት ሙሉ ምንድነው? ኦድ ናምበር ነው። ስለዚህ ምን ኮንክሉድ ማድረግ እንችላለን? ኦድ ሲባዛ በኦድ ምን ይሰጠናል? ኦድ። ፍሮም ዘ አባብ ኤግዛምፕል ከላይ ባየነው ኤግዛምፕል መሰረት ዊ ካን ኮንክሉድ ዛት ምን ማጠቃለያ መስጠት እንችላለን? ኦድ ሲባዛ በኦድ ምን ሰጠን? ኦድ። ኦድ ነው የሰጠን ማለት ነው። እንደዚህ ኮንክሉድ ማድረግ እንችላለን። ኤክሰርሳይዝ 2.62 ኤክሰርሳይዝ 2.62 እንሰራለን። ቀጥለን አንደኛ ፊል ኢን ዘ ብላንክ ስፔስ ዊዝ ዘ ኮሬክት አንሰር። ባዶ ቦታውን በትክክለኛ መልስ ሙሉ ነው የሚለን። ኢቨን ፕላስ ኢቨን ምን ይሰጠናል? ኢቨን ነው። እንደሚያየነው ለምሳሌ ኤግዛምፕል መስጠት እንችላለን። ለምሳሌ ኢቨን 2 ኢቨን ነው ሲደመር 8ም ኢቨን ነው። 2 እና 8 ኢቨን ናቸው ሲደመሩ ምን ሰጡን? ሪዛልቱ 10 ምንድን ነው? ኢቨን። ስለዚህ ኢቨን ሲደመር ኢቨን ኢት ጊቭስ ኦልዌይስ ኢቨን። በዚህ ብላንክ ስፔሱ ምንድን ነው? ኢቨን ነው። ሌላም ኤግዛምፕል መውሰድ እንችላለን። ለምሳሌ 4 ኢቨን ነው ሲደመር 12ም ኢቨን ነው። ኢቨን እና ኢቨን አይደለ? ኢቨን እና ኢቨን ምን ይሰጠናል? 4 ሲደመር 12 16 ምንድን ነው? ኢቨን 2 ዲጂት ነበር ነው። 6 ኢቨን ስለሆነች ኢቨን ነው። ስለዚህ ኢቨን ሲደመር ኢቨን ኢት ጊቭስ ኢቨን። ቢ ኢቨን ማይነስ ኦድ። ኢቨን ማይነስ ኦድ ምንድን ነው የሚሰጠን? ኦድ። ኤግዛምፕል ለምሳሌ ኢቨን 4 ኢቨን ነው ሲቀነስ 1 ኦድ ነው አይደለም? 4 ሲቀነስ 1 3 ደግሞ ምንድን ነው? ኦድ። ሌላ ኤግዛምፕል 8 ኢቨን ነው ሲቀነስ 5 ኦድ ነው። ኢቨን ሲቀነስ ኦድ አይደለም? 8 ሲቀነስ 5 ስንት ነው? 3 ምንድን ነው? ኦድ ነው። ሌላ ኤግዛምፕል 16 ሲቀነስ 11 16 ኢቨን ነው። 11 ደግሞ ኦድ ነው። 16 ሲቀነስ 11 5 ደግሞ ምንድን ነው? ኦድ። ስለዚህ የሚሰጠን ቫልዩ በሙሉ ኢቨን ሲቀነስ ኦድ ምንድን ነው? ኦድ። ሲ ኦድ ታይምስ ኢቨን። ኦድ ታይምስ ኢቨን የሚሰጠን ምንድን ነው? ኢቨን። ለምሳሌ ኦድ 5 ሲባዛ ኢቨን 2 5 ሲባዛ በ2 10 ምንድን ነው? ኢቨን ናምበር። ሌላ ኦድ ናምበር 9 ሲባዛ ኢቨን ናምበር 4 9 ሲባዛ በ4 36 ምንድን ነው? ኢቨን ናምበር። ሌላ ኤግዛምፕል 7 ኦድ ናምበር ሲባዛ በ8 ኢቨን አይደለ? 56 ምንድን ነው? ኢቨን ናምበር። ስለዚህ ኦድ ታይምስ ኢቨን ኢት ጊቭስ ኦልዌይስ ኢቨን ነው የሚሰጠን።
ዲ ኢቭን ፕላስ ኦድ ፕላስ ኢቭን ምን ይሰጠናል? ኢቭን ሲደመር ኦድ ሲደመር ኢቭን ኢት ጊቭስ ምንድን ነው የሚሰጠን? ኦድ ነው የሚሰጠን። ለምሳሌ ኤግዛምፕል ለምሳሌ ኢቭን ስንት ነው? ለምሳሌ ኢቭን 2 ኢቭን ነው ሲደመር ኦድ ናምበር ደግሞ 3 አለ ሲደመር ኢቭን ናምበር 4 2 ሲደመር 3 5 5 ሲደመር 4 9 9 ምንድን ነው? ኦድ። ሌላ ምሳሌ ኢቭን ናምበር 8 ለምሳሌ ኢቭን ነው ሲደመር 7 ኦድ ናምበር ነው ሲደመር 10 ኢቭን ነው 8 ሲደመር 7 15 15 ሲደመር 10 25 25 ምንድን ነው? ኦድ። ስለዚህ ኢቭን ሲደመር ኦድ ሲደመር ኢቭን ምንድን ይሰጠን? ኦድ። ኤዲ ኦድ ነው የሚሰጠን። ኢ ኦድ ማይነስ ኢቭን ማይነስ ኦድ ፕላስ ኦድ። እዚህ ጋርም ኤግዛምፕል አድርገን ሰጠን። ለምሳሌ ኦድ 11 ኦድ ነው ሲቀነስ 2 ኢቭን ነው ሲቀነስ ሌላ ኦድ 7 ኦድ ነው ሲደመር 3ም ኦድ ነው አይደለ? 11 ሲቀነስ 2 9 አይደል? ሲቀነስ 7 ሲደመር 3 አይደለ? ሲቀነስ 7 2 ሲደመር 3 5። ስለዚህ ኦድ ሲቀነስ ኢቭን ሲቀነስ ኦድ ሲደመር ኦድ ምን ይሰጠናል? ኦድ። ኢም ኦድ ነው የሚሰጠን። ኤግዛምፕል እየሰጣችሁ ማየት ትችላላችሁ። ሌላም ኤግዛምፕል ሰጥተን ብናየው የሚመጣው ቫልዩ ኦድ ቫልዩ ነው ወይም ኦድ ናምበር ነው። ኦድ ኢንቲጀር ናምበር ነው የሚሰጠን። ኤፍ ኦድ ታይምስ ኢቭን። ኦድ ለምሳሌ 7 ኦድ አለ ሲባዛ 3 ሌላ ኦድ አለ ሲባዛ ኢቭን ነምበር 2 7 ሲባዛ 3 21 21 ሲባዛ በ2 42 አይደል? 42 ምንድን ነው? ኢቭን ወይም ኦድ ሲባዛ በኦድ ኦድ ይሰጠናል። ኦድ ሲባዛ በኢቭን ደግሞ ይሰጠናል ኢቭን። ስለዚህ ይህ ምንድን ነው? ኢቭን ነው። ኤፍ ኢቭን። በቀላሉ ኦድ እና ኦድ ምንድን ነው? ኦድ ነው። ኦድ ሲባዛ በኦድ የሚሰጠን ኦድ ስለሆነ ኦድ ደግሞ ከኢቭን ጋር ሲባዛ የሚሰጠን ማን ነው? ኢቭን ነው። በዚህም መለየት እንችላለን። ጂ ኢቭን ታይምስ ኦድ ፕላስ ኢቭን። ኢቭን ሲባዛ በኦድ ሲደመር ኢቭን። ኢቭን ማን ነው? ለምሳሌ 2 ኢቭን ነው ሲባዛ ኦድ ደግሞ 3 አለ ሲደመር ኢቭን 4 ብንደምር ኢቭን 4 ስለሆነ 2 ኢቭን ነው 3 ደግሞ ኦድ ነው 4 ኢቭን ነው። ኢቭን ሲባዛ በኦድ ሲደመር ኢቭን አይደለ? 2 ሲባዛ በ3 ሲደመር 4 2 ሲባዛ በ3 6 ሲደመር 4 10 10 ምንድን ነው? ኢቭን። ሌላም ኤግዛምፕል ከተወሰዱ የሚሰጠን ኢቭን ነው። ስለዚህ ኢቭን ሲባዛ በኦድ ሲደመር ኢቭን። ኢቭን ሲባዛ በኦድ ምንድን ነው? ኢቭን ነው አይደለም የሚሰጠን። በሌላ አባባል ኢቭን ሲደመር ኢቭን የሚሰጠን ደግሞ ምንድን ነው? ኢቭን ነው ኦልዌይስ። እንደዚህ መስራት እንችላለን። ስለዚህ ይሄ ኢቭን ነው። ኤች the difference between any two consecutive even integer is equal to የእያንዳንዱ ሁለት ኮንሲኪዩቲቭ ኢቭን ኢንቲጀሮች ዲፈረንስ ምን ይሆናል? ለምሳሌ ኢቭን ኢንቲጀር ማለት ሁለት ኢንቲጀር ነው። ከሁለት ቀጥሎ ኮንሲኪዩቲቭ ተከታታይ ማነው? 4 ከዛ 6 ከዛ 8 ከዛ 10 ያለንም ግን የተጠየቅነው የሁለት ኮንሲኪዩቲቭ ማለት 2 እና 4 ብንወስድ የ2 እና 4 ዲፈረንሳቸው ስንት ነው? 4 ሲቀነስ 2 ስንት ነው? 2። ስለዚህ ዲፈረንሱ ስንት ነው? 2 ነው። ዲፈረንሳቸው 2 ነው። በመካከላቸው ያለው እያንዳንዱ በተከታታይ ለሚገኙ ኢቭን ኢንቲጀሮች ያለው ዲፈረንስ 2 ብቻ ነው። አይ the difference between any two consecutive odd integer is equal to the difference between any two consecutive odd integer ደግሞ ኦድ ሲሆን ለምሳሌ ኦድ ከ1 ይጀምራል ከዛ 3 ከዛ 5 ከዛ 7 ከዛ 9 እያለ እስከ መጨረሻ ይሄዳል። አሁን ግን የሁለት ነው። ለምሳሌ ይሄን ወይም ይሄን 7 እና 9 ብንወስደው ለምሳሌ 9 ሲቀነስ 7 ስንት ነው? ዲፈረንሱ 2። ስለዚህ በመካከላቸው ያለ ልዩነት ኮንሲኪዩቲቭ 1 እና 5 ዘለን ሳይሆን ኮንሲኪዩቲቭ ተከታታይ ያለውን ቁጥር ዲፈረንሳቸው ስንት ነው የሚለን
1 እና 3ን ብንወስድ 3 ሲቀነስ 1 ነው ልዩነቱ 2። 3 እና 5ን መውሰድ እንችላለን ኮንስኬቲቭ ከሆነ ችግር የለውም። 5 ሲቀነስ 3 2። 7 እና 9 ብንወስድ 2 ነው። ስለዚህ ዲፈረንሱ ይህም ስንት ነው? 2። የኢቨኑንም የኦዱም ዲፈረንሳቸው የኮንስኬቲቭ ኦድም ኢቨንም ኢንቲጀር ልዩነቱ ስንት ነው? 2 ነው ማለት ነው። ይህን ይመስላል ቻፕተር 2 በዚህ ተጠቃሏል። ይሄው እንደምናየው ሳማሪ ፎር ዩኒት 2 እያለ ነው። በቀጣይ ቪዲዮ ደግሞ በቻፕተር 3 እንገናኛለን። ስለተከታተላችሁኝ ከልብ አመሰግናለሁ።